rutikona ilille ran waaqayyo galateeffadha abbootiin keenya biyya Misir keessaa gaafaban gamoo Yaarikoo ililchuudhaan miti kan diigan mee ililcha galateeffadha jedhanii waaqayyo እሺ ሰንበትን ስለሆነ ብዙ ስለደከማችሁ አባቶቻችን ለሊቱን ሙሉ ሲያገለግሉ ነው ያደሩት። በተለይ የጽጌ ወቅት ሲሆን ከአንድ ሰዓት ከሁለት ሰዓት ጀምሮ ነው አድባራቱ ሲያገለግሉ የሚያድሩት። ብዙዎቻችን ጧት መተን ደክሞናል፣ ፀሐይም መጥቶናል፣ አናቆያችሁም። እንደ እግዚአብሔር መልካም ፍቃድ የምንነጋገርበት የትምህርታችን ርዕስ ዛሬ የሚያዝኑ የሚያለቅሱ ንዑዳን ክቡራን ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ቁጥር 4 ሐርጣ ከንገደን ከምቦን ኤዲፈሞታ ወንጌለ ማቴዎስ በቆናሸን ለኮሳፉር አከ የመጎፍታ ከኛ መተዱሬ ከናቲን በረና እኝቱን በርሲሳ የሚያስተምር ማን ነው? የሚመክር ማን ነው? የሚገስጽ ማን ነው? የሁላችን አባት ልዑል እግዚአብሔር ይመክረን ይገስጸን ዘንድ ቅዱስ ፍቃዱ ይሁንልን። የሚያዝኑ ዛሬ የሚያዝኑ የሚያለቅሱ ንዑዳን ክቡራን ብፁዓን ናቸው። ይህንን ኃይለ ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሥጋ በለበሰበት ዘመን በዘመነ ሥጋዌ በዚህ ምድር ላይ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት በሚያስተምርበት ሰዓት የተናገረው ኃይለ ቃል ነው። ቃሉን ደግሞ የጻፈልን ከአስራ ሁለቱ ሐዋርያት መካከል ቅዱስ ማቴዎስ ነው። ለምንድን ነው ዛሬ የሚያዝኑ የሚያለቅሱ ንዑዳን ክቡራን ብፁዓን ናቸው አለ? ያለበት ምክንያት ስላለው ነው። አባቶቻችን ሲናገሩ ሲያስተምሩን አንቀጸ ብፁዓን ወይም የተራራው ስብከት በማለት ይናገራሉ። የሚገባ ሐዘን አለ፣ የማይገባ ሐዘን አለ። የሚገባ ሐዘን ምንድነው? የማይገባ ሐዘን ምንድነው? የሚለውን በጥቂቱ እናያለን። ሐራ ከንገደን ከምቦን ኤቢፈሞታ ገደ በከለመት ቆዱዳን ኢላሉ ደንደኛ ገደ በርባቺሱፊ ገደ በርባቺሳይንታኔ ገዲ በርባቺሳይንታኔ ማሊዳ ገዲ በርባቺሱሞ ማሊዳ akka eeyyama gooftaa guyyaa har'aa ayyaanota baay'ee kabajaa jirra. Ayyaanota kana keessa inni duraa Waaqayyo abbaan keenya ijoollee Addaamiif jedhee Addaamin fakkaatee Addaamin ta'ee foon uffatee nuuf jecha qaraaniyoo irratti guyyaa dhiiga isaaf foon isaatti dhangalaase kan itti yaadannudha. Inni lammaffaa guyyaan har'aa abbootii keessaa biyyi isaa Itoophiyaa kan ta'e Mabaatsiyoon kan jedhamu guyyaa itti boqotanidha. Inni sadaffaa guyyaa gooftaan keenya haati keenya dubaroo Maariyaam godaansatti taasifte biyya Afrikaa keessattuu biyya Itoophiyaa keessatti godaansa kan itti taasifte kan itti kabajnudha. Inni arfaffaa immoo guyyaa har'aa bataskaanni kun guyyaa hundeeffame kaasee guyyaa waggaa 25ffaasaa kan itti kabajnudha. Bagattiin isin ga'e Waaqayyoon galateeffadhaa irra deebi'aati. ጌታችን አምላካችን መድኃኒታችን ክርስቶስ የሚያዝኑ የሚያለቅሱ ንዑዳን ክቡራን ብፁዓን ናቸው አለ። የማይገባ ሐዘን ምንድነው? የማይገባ ሐዘን
አባት ሞተብኝ፣ እህት ሞተችብኝ፣ አክስት ሞተችብኝ፣ ዘመድ ሞተብኝ፣ ወገን ሞተብኝ ብሎ ማዘን ነው። ይሄ የማይገባ ሐዘን ነው። የማይጠቅም ሐዘን ነው። የሚገባ ሐዘን የሚባለው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ በቀራንዮ አደባባይ ላይ እንደ ብራና ተወጥሮ 6666 ጊዜ ተገርፎ ስጋው አልቆ አጥንቱ እስኪታይ ድረስ ያለውን ሐዘን እያሰቡ ማልቀስ፣ ማዘን የሰማዕታቱን ግፍ፣ የአባቶች የጻድቃኑን ግፍ፣ የቅዱሳኖቹን ግፍ፣ የነቢያቶቹን ግፍ እያሰቡ ማልቀስ። ይቺ ዓለም ለአምላካችን ስላልተገባች ለእኛም አትገባም። የእግዚአብሔር ቤተሰቦች ቅድም ታስታውሱ እንደሆነ በቅዳሴው መካከል የተነበበው ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 21 ቁጥር 33 እስከ መጨረሻው ድረስ የተነገረው የሰው ልጅ ይማር ዘንድ፣ የሰው ልጅ ወደ ሕይወት ይገባ ዘንድ፣ ሕጉን ይጠብቅ ዘንድ እግዚአብሔር አስቀድሞ የሚያስተምሩትን ላከላቸው። ሰዎች ግን በተለይ አይሁዶች የእግዚአብሔር ቤተሰቦች ሕግ አውቀናል የሚሉ ኦሪቱን እንተነትናለን የሚሉ የሚናገሩ ብዙዎች የእግዚአብሔርን ቃል ሲናገሩ ሲነግሯቸው እንዳሳደዷቸው አስቀድሞ የላካቸው በድንጋይ የተወገሩ አሉ፣ በመጋዝ የተሰነጠቁ አሉ፣ በዱላ የተደበደቡ አሉ፣ የተገደሉ አሉ አለ። አስቀድሞ ጌታ መድኃኔዓለም ነቢያትን አበይተ ነቢያትን ልኮ ነበረ። አበይተ ነቢያትንም አልተቀበሉም። ደቂቀ ነቢያትንም ልኮ ነበር፣ እነሱንም አልተቀበሉም። እነሱን ስላልተቀበሉ ምናልባት ልጄን ልኬው ይቀበሉ ይሆናል ያምኑ ይሆናል ብሎ ላከ። እሱንም ወደ አትክልቱ ስፍራ አውጥተውት እንደደበደቡት እንደገደሉት ስለኔና ስለናንተ በቀራንዮ ላይ እያዳፉ መከራ እያበዙ እንዳንገላቱት ቅዱስ መጽሐፍ ይናገራል። ስለዚህ እሱን እያሰቡ ማልቀስ፣ እሱን እያሰቡ ማዘን። ለዚህም ነው ጌታችን አምላካችን መድኃኒታችን ክርስቶስ ወደ ቀራንዮ እያዳፉ ሲሄዱ እናቶች ሲያለቅሱ ስለኔ አታልቅሱ፣ ስለ ራሳችሁ አልቅሱ አለ። የእግዚአብሔር ቤተሰቦች ዛሬ ስለ ራሳቸው የሚያለቅሱ፣ ስለ ሀገራቸው የሚያለቅሱ፣ ስለ ቅድስት ቤተ ክርስቲያን የሚያዝኑ ንዑዳን ክቡራን ናቸው። የእግዚአብሔር ቤተሰቦች ዋጋቸውን ይቀበላሉ። ከማዘን ከእግዚአብሔር ዘንድ ይቀበላሉ የእግዚአብሔር ቤተሰቦች። ስለዚህ እነሱን እያሰቡ እነ ቅዱስ ዳዊት ስለ ራሳቸው ብለው፣ ስለ ሀገራቸው ብለው፣ ስለ ንግስናቸው ብለው፣ ስለ ቅድስት ቤተ ክርስቲያን ብለው፣ ስለ ቤተ መቅደስ ብለው። ቤተ ክርስቲያን የሚል በአዲስ ኪዳን ነው። በኦሪቱ ቤተ መቅደስ ነው የሚባለው። ስለሱ ብለው ያዝኑ ነበር፣ ያለቅሱ ነበር። ይልቁንም ቅዱስ ዳዊት በመዝሙር ምዕራፍ 6 ላይ ሌሊቱን ሙሉ መኝታዬን በእንባ አርሳለሁ፣ መኝታዬን በእንባ አጥባለሁ እንዳለው ስለ ራሳችን እናልቅስ። የእግዚአብሔር ቤተሰቦች የሚያዝኑ የሚተክዙ ዛሬ የሚያዝኑ በኋላ ይደሰታሉ። አመስግኑት እግዚአብሔር። እሱን እያሰቡ ማልቀስ ኢፈ ያዱዳን ኢፈ ሰሚ መነሰሚቲፍ ቦሁ ሶማን ሰገዳን ለፈተነረት ደደቢኡን በርባችሳዳ ጆለ ዋቀዩ ከናፍ ኢሳላላ ጀለ አከ ጴጥሮስ ዋቀዮዳ ሲያሰዲ 3 ጊዜ ከካደው በኋላ ተጸጽቶ ወደ ውጪ ወጥቶ እንዳለቀሰው የማቴዎስ ወንጌል ምዕራፍ 26 ቁጥር 75 ላይ ተመልከቱ።
ወደ ውጭም ወጣ ብሎ መራራ ለቅሶን አለቀሰ ይላል። መራራ ለቅሶን እንባውን አበሰለት፣ ንስሐውን ተቀበለለት። መጨረሻ ላይ የበጎች ጠባቂ አድርጎ ሾመው። ክብርና ምስጋና ለአምላካችን ይሁን። አዎ የበጎች ጠባቂ። ስለዚህ የሚያዝኑ የሚተክዙ ንዑዳን ክቡራን ናቸው አለ። እነሱን እያሰቡ ማዘን፣ እነሱን እያሰቡ አዎ 70 ዓመት ሙሉ ፊቱ ቁስለ ገጽ ሆኖ ፊቱ ጠቁሮ 70 ዘመን ሙሉ እንዳዘለው እንደ ወንጌላዊው ቅዱስ ዮሐንስ ዕለተ ዓርቡን እያሰበ ዕለተ ዓርብ የጌታን መከራ ሕማሙን እያሰበ ያዝናል፣ ያለቅሳል። ፊቱ ከሐዘን የተነሳ ጠቆረ ይላል የእግዚአብሔር ቤተሰቦች። ስለዚህ እሱን እያሰቡ ማዘን፣ እሱን እያሰቡ ማልቀስ ተገቢ ነው። የእግዚአብሔር ቤተሰቦች ዛሬ የምናከብረው ታላቁ አባታችን መባጽዮን በ15ኛው መቶ ክፍለ ዘመን የተነሱ ኢትዮጵያዊው ጻድቅ፣ ደስ ይበላቸው የእግዚአብሔር ቤተሰቦች፣ አመስግኑት እስኪ እግዚአብሔር። ኢትዮጵያዊው ጻድቅ አዎ ስለ ዕለተ ዓርብ እያሰበ ስለ ዕለተ ዓርብ አዎ ጌታ ላይ አይሁድ ግፍ ስላደረጉበት እያሰበ ገደጉያ ጅማታ ላሉዳን ያዝን ነበር። ራሱንም በድንጋይ ቀጠቀጥ ነበረ። በጾም ይተጋ ነበረ። ዕለተ ዓርብ መራራ እንዳጠጡት እሱም መራራ ኮሶ ዕለተ ዓርብ የጌታን ሕማሙን እያሰበ እየዘከረ ይጠጣ ነበረ። ተመልከቱ፣ እግዚአብሔር ከሚያዝኑት ጋር አለ፣ ከሚያለቅሱት ጋር አለ፣ ከሚተክዙት ጋር አለ። እምነታችን የወረደ ካልሆነ የእግዚአብሔር ቤተሰቦች ትላንት አባቶቻችን ይለመናቸው የነበረው ከሌሳቦት ይኬኛ ሃዶሊ ኬኛ ከከተማ ከንኩሬ ካጠስነ ከለተማ ቀዮን አመንታዳና በነ ወጋፈን አመንታ ዱባቲን የመነሳት ደደቢለ ካጠስነ ደጋ ዋቀዮን መቃንሳ ከሩልፋት ያተው ገለተ ይፈጣ ዋቀዮን ገደጉያ ጂማታ ያዱላን መራራውን ይጠጣ ነበረ። መራራ መጠጣት ብቻ አይደለም የእግዚአብሔር ቤተሰቦች፣ ብዙዎችን ልክ እንደናንተ በብዛት ወደ ቅድስናው ስፍራ እንደተመማችሁ አው ይልቁንም ምንም ወዳሌላቸው እየሄደ በገበያ በየመንገዱ እየዞረ ንሽሮ እየቀቀለ እንግዶችን ይቀበል ነበር የእግዚአብሔር ቤተሰቦች። ከቅድስና የተነሳ አባቱና እናቱ እንግዶች ይቀበሉ ስለነበር ይልቁንም ከዕለታት አንድ ቀን በቤታቸው አንድ ካህን ታላቅ ካህን በቤታቸው ተገኘ ነው የሚለው። በቤታቸው ተገኝቶ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት ድንግል ማርያምን ስዕል አገኘ። ስዕሉንም ለካህኑ ሊሰጥ ሲል የለም ያዝ ተባለ። ገና በልጅነቱ በታናሽነቱ የሐዲስና የብሉይ የቅኔ መምህር ሆኖ እመብርሃንን ከፊት አስቀድሞ እመብርሃንን ከፊት ከኋላ አድርጎ ይጓዝ ነበረ። ሲያጮለት አልፈልግም ብሎ ወደ ገዳም ሄደ። እኔ ትዳር አልፈልግም አለ። ይሄንን ዓለም አልፈልግም አለ። ዓለም በዚህ አይደለም አለ። እግዚአብሔርን የሚያምኑ ለሕጉ የተገዙ ከእርሱ ጋር የሚኖሩ ይሄንን ዓለም አይፈልጉትም። የእግዚአብሔር ቤተሰቦች ይሄ ዓለም ብልጭልጭ ነው። ይሄ ዓለም አታላይ ነው። አባቶቻችን ግን የዚህን ዓለም ጣዕም ናቁ። ስለ ስሙ መራራውን መታገስ መራራውን መጠጣት ወደዱ። ወጣ ከቤቱ የእመቤታችን የቅድስት ድንግል ማርያምን ስዕል ይዞ በእውነት ጌታችን መድህን ክርስቶስ በሕፃን አምሳል በአምሳለ በግ ይገለጥላቸው ነበረ። ከዕለታት አንድ ቀን ከጽናቱ ብዛት የተነሳ ከድካሙ ብዛት የተነሳ ዓይኖቹ ፈዘዙ ይላል። በዚህን ጊዜ ንጽሕተ ንጹሐን ቅድስተ ቅዱሳን አበርትታው ዓይኖቹ በሩለት። በዚህን ጊዜ የያዘውን በትር
ትከል አለችው። በትሩንም ተከለ። መባጽዮን ስጦታ መጠገያ ማለት ነው። ስሙ ተቀይሮ በትረ ማርያም ተባለ። በትረ ማርያም የተከላት በትር ሶስት ነገሮች አፈራች ይላል። ሶስት ነገሮች ትርንጎ፣ ሎሚ፣ ቡና አፍርታ ተገኘች ይላል። ክብርና ምስጋና ለአምላካችን አመስግኑት። እግዚአብሔር የሚሳነው ነገር የሌለው አው ደረቁን እንጨት የሚያለበልም ይሰጎጎጌ ከምቢቅልቹ ይሰደበስ ከንከኑ ይሰደደበ ከንጀበሱ ይሰኩፌ ከንካሱ ዋቀዮን ኡሌሳ ማል ጎሌፊ ፍሪሰዲ አከቡፍቱ ታሲሴፍ ቱሩንጎ ሎሚፊ ቱነ የቻል አማ የሮባቄ አንዳንድ ሰዎች ቡና የተረገመ ነው፣ ቡና እንደዚህ ሆኖ የሚሉ አሉ። አዎ ካለማወቅ የተነሳ ብዙ ስም የሚሰጡ አሉ። በእርግጥ ሱስ ካላቸው ነገሮች ሽሹ ይላል ቅዱስ ጳውሎስ። ሱስ ካላቸው ነገር መሸሻ ያስፈልጋል ይላል። ግን ሶስት ነገር አፍርተው ትርንጎውን ቆርጠህ አንዱን ተመገብ አለው። አንዱ የተቆረጠችውን 7 ዓመት ተመገበ ይላል። ክብርና ምስጋና ለአምላካችን አመስግኑ። 7 ዓመት ተመገበ። ከ7 ዓመት በኋላ እንግዶች መጡበት። እንግዶች በየጊዜው ይመጡ ነበር። ይልቁንም ጥቋቁር ሰዎች ወደሱ መጡ ነው የሚለው። ቡናውን ይጠቀም ነበረ። ቡና አይታችሁ እንደሆነ አው ፍሬው ሲደርስ ይቀላል። ቡና ደግሞ ልጣጩ ጣፋጭ ነው፣ ይጣፍጣል። አባቶቻችን ምግባቸው ቅጠልና ፍራፍሬ ነው። እግዚአብሔር የመረጣቸው፣ እግዚአብሔር ያከበራቸው። ሰው ያለ ምግብ መኖር ይችላል፣ ያለ እግዚአብሔር ግን መኖር አይችልም። የእግዚአብሔር ቤተሰቦች ያለ እግዚአብሔር መኖር አይቻልም። እግዚአብሔርን ከፊት አስቀድሞ፣ እግዚአብሔርን ከኋላ አስቀድሞ፣ ንጽሕተ ንጹሐን ቅድስተ ቅዱሳንን አስከትሎ ይመጡበት የነበሩት እንግዶች ጥቋቁሮቹ አው ዛሬ ዛር ሟርት ጥንቁልና የሚያደርጉ ብዙ አሉ። አው የእግዚአብሔር መልአክን ተገልጦ ባዶውን እንዳትጠጣ ጨው ጨምረህበት ጠጣ። ስለ ጨው መጽሐፍ ቅዱስ ላይ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን በሰፊው ተጽፎ ይገኛል። ጨው ጨምረህ ጠጣ፣ ባዶውን አትጠጣ ተባለ። ጥንት ጠላት ዲያብሎስ አው በጥቋቁር በእንግዳ ምሳሌ መጡ፣ ከፊቱ በነው ጠፉ ይላል። ክብርና ምስጋና ለአምላካችን ነው። በነው ጠፉ፣ ከፊቱ ሸሹ። እሱም ጸና። እንግዶችን በማስተናገድ እንግዶችን በመቀበል በየመንገዱ በየገበያው እየዞረ መዘከርን ልማድ አደረገ። ለዚህም ነው ጌታችን አምላካችን መድህን ክርስቶስ አው አንተን እያሰበ ዕለተ ሞትን እያሰበ አንተ ያደረግከውን ያደረገ፣ አንተ የሰራኸውን የሰራ፣ አንተ የፈጸምከውን የፈጸመ እምርልሃለሁ አለው። ክብርና ምስጋና ለአምላካችን አመስግኑ። እምርልሃለሁ ዕለተ ዓርብን እያሰብክ ስላለቀስክ፣ ዕለተ ዓርብን እያሰብክ ስላዘንክ፣ ሰውነትህን በድንጋይ ስለቀጠቀጥክ እኔ ደግሞ የማያልፈውን ተድላ ደስታ በሰማይ እሰጥሃለሁ ብሎ ዛሬ ወደ ሰማይ የሄዱበት መባጽዮን ያረፉበት ነው። በረከታቸው ረድኤታቸው ይደርብን። አመስግኑ እግዚአብሔር። የተሰጣቸው ቃል ኪዳን ቀላል አይደለም። ድርሳኑን የሚደግ ዝክሩን የሚዘክር በሲኦል የወደቁትን በሲኦል የሚርመሰመሱትን ያወጣቸዋል አለ። ለሚያምን ይሆናል አይሆንም? ይደረጋል። አምኖ ለጸለየ አምኖ ለተማጸነ ይሆናል። ከኛ የሚጠበቀው ማመን ብቻ ነው የእግዚአብሔር ቤተሰቦች። ስለዚህ የሚያዝኑ አለ። ስለ ራሳችን ማዘን ያስፈልጋል። የእግዚአብሔር ቤተሰቦች ስለ ራሳችን ማልቀስ ያስፈልጋል። አንድ ሰው ነበር ይባላል። ከኔ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር እየፈለጠ ይተዳደራል።
ግን በውስጡ ምን ይላል? ከአፉም እያወጣ ወይ አዳም አንተ ባመጣህብን ጣጣ፣ አንተ ባመጣህብን ሽታ እንሰቃያለን፣ መከራ እናያለን እያለ ሁል ጊዜ አዳምን ይኮንነዋል። ዛሬ ሰዎችን የሚኮንኑ ብዙ አሉ። ራሳቸውን አያዩ፣ እኔ ማን ነኝ አይሉም። ብዙዎች ሰዎችን ይኮንናሉ። እሱም አዳምን ይኮንን ነበረ። አንድ ባለጸጋ አይ አዳም ብሎ ሲማረር ሲኮንን ሰማውና አንተ ሰው አዳምን ለምን ትኮንነዋለህ አለው። አይ አዳም በሰራው በደል በሰራው መከራ አትብላ የተባለውን በመብላቱ ወደ ምድረ ፋይድ እሾህና አሜከላ ወደ በቀለበት ወደዚህ ምድር ተጣል። አስቀድሞ በሰማይ ከቅዱሳን መላእክት ጋር በገነት በተድላ በደስታ እንኖር ነበር። አሁን የፍዳ ምድር ላይ እንድንመጣ ምክንያት የሆነን አዳም ነው አለ። አይ አዳምን ትኮንነዋለህ? እስኪ አንተን ደግሞ ፈትንሃለሁ አለና ያ ባለጸጋ ያ ድሃውን ሰው ወደ ቤቱ ይዞ ሄደና ይፈልጥበት የነበረውን ምሳር ወይም መጥረቢያ ተቀብሎ የለበሰውን ልብስ ቀይሮለት ሌላ ልብስ ሰጠው። የሚያስፈልገውን ነገር ሁሉ አሟላለት። አትድከም፣ አትውጣ፣ አትውረድ፣ ቁጭ ብለህ ከሀብቴ ብላ ጠጣ አለው። ተደሰት አለው። ከተወሰነ ቀን በኋላ ያ ባለጸጋ አንተ ሰው ሩቅ አገር ስለሚሄድ እነሆ እኔ ቤቴን ላንተ አደራ ሰጥቼ እሄዳለሁ። አደራህን ጠብቀህ አደራህን እንድትወጣ አሳስብሃለሁ አለና በቤቱ ያለውን ንብረቱን ሀብቱን አስረክቦ በተለይ በፊት ይፈልጥበት የነበረውን ምሳር ወይም መጥረቢያ በአንድ ሳጥን አስቀምጦ በሌላ ሳጥን ደግሞ እሱን አሽጎ ሌላኛውን ሳጥን ደግሞ ርግብ አስቀምጦበት አሽጎ በእንቁ የተሰራ ነው፣ የሚያምር ነው ሳጥኑ። በል ጠብቅ፣ ይሄን አደራ እስክመለስ ድረስ ጠብቅ፣ አደራህን ተወጣለውና ሰጥቶት ሄደ ቤት ለቆ። ልክ እግሩ እንደወጣ ሰይጣን አደረበትና ይሄ ነገር ውስጡ ወርቅና ብር ሳይኖረው አይቀርም፣ ስለዚህ እሱን ከፍቼ ሰብሬ ወስጄ መጥፋት አለብኝ አለ። አያችሁ፣ በፊት ምን እያለ ደረቱን ይደቃ ነበር? ወይ አዳም እያለ አዳም ላይ ያሳብብ ነበር። እሱ ግን ጥንተ ጠላት ዲያብሎስ አደረበት። ሳጥኑን ከፍቼ ከውስጡ ወስዳለሁ ብሎ አንደኛውን ሳጥን ሲሰብረው በውስጥ ምን አለ? ርግብ አለች። ርግቢቷ ብር ብላ ወጣች። ደነገጠና እዛው ቁጭ ብሎ ደረቱን እየደቃ ማልቀስ ጀመረ፣ ማዘን ጀመረ። በዚህ መካከል መጣ፣ ያ ባለጸጋ መጣ። ሲገባ ሲያየው እያለቀሰ ነው፣ እያዘነ ነው። አንተ ምን ሆነሃል? አደራ አስጠብቄህ ነበር። ለዚህ ነው አዳም ብለህ ታለቅስ የነበረው። አዳም ላይ እጅህን ያነሳው ለዚህ ነው። አንተም አደራህን አልተወጣህም። በልቤቴ ለቀህ ውጣ አለውና ከቤቱ አባረረው። ወይ አዳም ይለ ነበረው ወይ እኔ እያለ ደረቱን እየደቃ ማልቀስ ጀመረ። የእግዚአብሔር ቤተሰቦች፣ ስለዚህ ሁላችን ወደ እግዚአብሔር ቤት ስንመጣ፣ ወደ እግዚአብሔር ደጅ ስንመጣ እግዚአብሔር የከፈለልንን ዋጋ፣ እግዚአብሔር ያደረገልንን ውለታ አንዘንጋ። የእግዚአብሔር ቤተሰቦች፣ ስለኔና ስለናንተ መራራውን ጠጣ፣ ስለኔና ስለናንተ ብዙ መከራዎችን ተቀበለ።